ዛሬ አንተን ላገኘ ያሰብኩት ለስራው ሁነኛ ሰው እንደሆንክ ብዙዎች ስለነገሩኝና እኔም ስለምተማመንብህ ነው። ይህንን ነገር ለማንም ተናግሬ አላውቅም። እንግዲህ ዛሬ ነው ለአንተ ምነግርህ። በወንጀሉ ዓለም የታወቀ ሰው ስለሆንክ ይህን ነገር ታሳካለህ። አንዲት ልጅ ነበረች ህይወቴ ምስቅልቅል እንዲሁ ትልቁ ሚና ተጫውታለች። ዛሬ እዚህ ያለሁበት የወረደ ቦታ ላይ እንድገኝ የእሷ ሚና ነው ያለው። እሷንም እንድትቀጣልኝ ፈልጋል። በሰዓቱ ምግብ አሰጠኝ፣ ቦክሰሪን ጠቢልኝ ስላት አታጥብልኝም። 1000 ወንዶች ጋር በገዛ አልጋዬ ላይ ማቅጣት ርብራቡ እስኪረግፍ ድረስ ማቅጣብኛለች። ዛሬ እችን ሴት ልቀጣት ፈልጋለሁ። የኔንም ቁጣ መገለጫ አንተ እንደሆንክ አምናለሁ። እንዳትጠራጠር። ምን እንዳደርግልህ ትፈልጋለህ? እንደ ድሮ ልበላልትልህ ወይስ በገመድ አንጠልጥዬ እዛው ቤት ውስጥ መስቀልህ? ይቀላል። ካረገችው ነገር አንጻር ይቀላል። እግሬን ልከታትፋት? ተራ ነገር ነው የምታስበው። ይህን ሁላ ስቃይ ውስጥ ከተተችኝ፣ ህይወቴን አመሰቃቀለች። ቦክሰሮቼን አታጥብልኝም፣ ካልሲዎቼን አታጥብልኝም፣ ልብሴን የትም ጥላት ሄዳለች። አልጋ ርብራቡ እስኪሰበር ድረስ ከ10 ሰው ጋር ማቅጣለች እያልኩ እንዴት ነው ተራ ነገር የምታስበው? ገና ነገር ገና እሱ የሚያሰቃያትን እኔ የተሰማኝን ስቃይ የሚያረጋትን ነገር ነው የምፈልገው። የማስብ ይከብድሃል። አስብ፣ ስንት ዘመን የሰው ነፍስ ያጠፋ ሰው ናት። እስቲ አስብ። ይህን በእሳት አቃጥዬ ብገላት በቁመናዋ ቆዳዋ ሲንጣጥ እያንዳንዱን ህመም እንድታስታውስ አይደለም። አንተ ትወዳታለህ እንዴ? ቆይ ልጅቷ እንድትተርፍ ልጅቷ ጥሩ ስሜት እንዲሰማ ነው የምፈልገው። ልጅቷን አታሰቃይልኝም እንዴ? ቆይ እኔ እኮ ታሰቃይልኛለህ ብዬ ነው ዛሬ ተጠቁሜ እኮ ነው አንተ ጋር ተልኬ እኮ ነው የመጣው። ቀይን እያከበርከው እሱ ትክክለኛ ቦታው ላይ ነው። ምን እንዳደርግልህ ትፈልጋለህ? እሱንማ ስንት ዘመን ሳስበው የኖርኩት ነገር አይደል እንዴ? ሂውማኔሯን ደብቀህ እሷ ሂውማኔር ሁለት ነው ያላት። አንተን ወሰድና ደብቀህ ታስለቅሳታለህ። ቀልድ ነው እንዴ ያዝከው? ቀልድ አይደለም እኮ ወንድሜ። በዛ የምትጨናነቀው ነው ያል በምንም አትጨናነቀው። እሺ ቂጣላት፣ የሆነ ፕላስቲክ ቂጣላት። እሱ ነው ውሃ ነክራ ታስቀምጥባታለህ። ትሰማኛለህ? እኔ የታወኩኝ ቅጥር ነፍሰ ገዳይ ነኝ እና ይሄ እኮ ነገር አሰቃቂ ነገር ነው። እሺ ታኮ ጫማ ሁለት አላት ከአንድ የመጣ አንደኛውን ታኮ ቆርጠን እንሰጣታለን። እንዲሁ እሱ እንደውም አሪፍ ሀሳብ ነው። አንድ ነገር ልንገርህ፣ ታኮ ምናምን ስለመቁረጥ ሳይሆን እግሯን በመቁረጥ ነው። አሳቅቅም። ይሄ መጥፎ ነገር አይደለም እኮ ወንድሜ። ለምንድን ነው እንደዚህ የምትለኝ? ብር ከፍዬ አይደል እንዴ? የፈለኩትን ወንጀል ማሰራት እችላለሁ አይደል? መብት አለኝ አይደል? እሺ እንደውም ለምን እዚሁ አልገደል